malona biraturi infagatinka rahabun ጭለሽ እኔን ያጠገብሽፋ የእኔን ደስታ አይተሽ ሐዘንሽን ደብቀሽ በጸሎትሽ በረከት መንገድሽን ከፍተሽፋ አድጌ እዚህ ደረስኩ በፍቅርሽ ተንከበሽ የናቴ ፍቅር መጠጊያ ከለላፋ ከመስዋዕትነትሽ የተገኘ ተስፋ ቃላት አይገልጸውም የእናትነት ዋጋሽዋ በዕድሜ ሙሉ እኖርበታለሁ ምሳሌሽን እዬ ሰላም ቤተሰብ፣ አሁን ወደ ስራ እንሂድ። ኦኬ፣ እንደዚህ አይነት በኤአይ ዘፈን መስራት ከፈለጋችሁ መጀመሪያ ጉግል ላይ ትገቡና ፍሎ ሚውዚክ ፍሎ ሚውዚክ ብላችሁ ሰርች ታደርጋላችሁ። ከዛም ይሄንን ትጫናላችሁ። ብዙ ሰዎች የኤአይ ዘፈንን ለመስራት ሱኖ ኤአይ ነበር የሚጠቀሙት። አረን ነው ብዙ ክሬዲት አይሰጥም። ይሄኛው ግን ከ10 በላይ ዘፈኖችን ሰርቼበታለሁ። እስካሁን ክፍያ አልጠየቀኝም፣ በነፃ ነው ማለት ነው። ማለቴ ሙሉ በሙሉ ነፃ አይደለም፣ ግን በአንድ ጎግል አካውንት ከ10 በላይ ዘፈኖችን ሰርቼበታለሁ፣ ግን ምንም አልጠየቀኝም። ኦኬ ሜቢ አዲስም ስለሆነ ይሆናል። ይሄንን አጋጣሚ ተጠቅማችሁ እናንተን ዘፈን መስራት ትችላላችሁ። ሶ ኢንተርፌሱ ላይ ሪከርድ ማድረግ ትችላላችሁ። ካሜራ ተጠቅማችሁ ዘፈን መስራት ትችላላችሁ። ኦዲዮ ማስገባት ትችላላችሁ። የራሳችሁን ኢሜጅ አስገብታችሁ በዛ ኢሜጅ ዘፈን እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። አሁን እኔ በሶስት መንገዶች ነው ዘፈኖችን የሰራኋቸው። እነዛ ሁለቱ አሁን ቅድም የሰማችሁ ዘፈኖችን በሌላ በቻት ጂፒቲ እና በጂሚናይ ግጥም አጽፌ ነው ያስገባሁት ማለት ነው። አሁን ግን እኔ መጀመሪያ ማሳያችሁ እዚህም ራሱ ግጥም ራሱ ጽፎ ዘፈን እንዲሰራላችሁ ማድረግ እንዴት እንደሚችሉ ነግራችኋለሁ ማለት ነው። አስኪ ፕሮዲውሰር የሚል ላይ ትጽፋላችሁ ማለት ነው የምትፈልጉትን አይነት ዘፈን። ለምሳሌ እኔ እዚህ ጋር ማለት ነው ጻፍኩኝ። የመጀመሪያ ይሄንን ላሳያችሁ ነው። ለፍቅረኛዬ ለወንድ ፍቅረኛዬ ግጥም ዘፈን ስራልኝ፣ የፍቅር ዘፈን ስራልኝ ብዬ ጠየቅኩት ማለት ነው። አሁን እዚህ ጋር ራሱ ግጥም ጽፎ እንደነገርኳችሁ ራሱ ዘፈን ሰርቶ ይሰጣችኋል ማለት ነው። ግን የዘፈኑን ስታይል ብትመርጡ አሪፍ ነው። እኔ አሁን እዚህ ጋር ምንም አልመረጥኩም። ራሱ እስቲ በራሱ እንዴት አይነት ዘፈን ነው የሚሰጠኝ የሚል ለማየት ዝም ብዬ ነው እየተውኩት ማለት ነው። አያችሁ፣ ግጥም አሁን ጽፎ ጨርሷል። ወደ ዘፈን እየቀየረው ነው ማለት ነው። ግን እኔ ይሄን ስታይል ብዙም አልተመቸኝም። ያው የምትሰሙት ይሆናል። ዘፈኑ አሁን አልቋል፣ ጨርሷል። 2 ዘፈኖችን ሰጥቶኛል። ከሁለቱ አንዱን መርጬ ወስደዋለሁ ማለት ነው። እናንተም እንደዛ ነው የምታደርጉት። አዳምጡት እስቲ። አይኖች ውስጥ የቆሙ አዲስ መንገድ ልቤ ያድነበት ፈርድ ነበር ያኔ ስንገናኝ በዚያ የመጀመሪያ ቀን አይኖች ውስጥ አየሁ አዲስ መንገድ ልቤ ይራድ ነበር ፈርድ ነበር ዛሬ ግን ፍቅር ከሁሉም ይበልጣል ጊዜው ስንቁጠሮች ሲሄዱ ተያይዘው ስንጓዝ መንገዱ ተያይዘው ስንጓዝ መንገዱ ፍቅር አበራ በሕይወቴ ውስጥ አሁን ፍቅራችን ይመሰክራል ከፊት ይልቅ ዛሬ እውነት ሆነ ከሆዴ ቆመሃል በመውራት ያኔ ስንገናኝ በዚያ የመጀመሪያ ቀን
አይኖቹ ውስጥ አየሁ አዲስ መንገድ ልቤ ይራድ ነበር ፈርጭ ነበር ዛሬ ግን ፍቅር ከሁሉም ይበልጥ ሲሄዱ ተያይዘን ስንጓዝ መንገዱ ፍቅር ሀበራ ኦኬ የምትፈልጉት አይነት ቆንጆ ዘፈን ከሆነላችሁ ዳውንሎድ ታረጉታላችሁ ማለት ነው። ዳውንሎድ ለማድረግ በምትፈልጉት ስታይል ዳውንሎድ የሚለው ተጭናችሁ ዳውንሎድ ታረጋላችሁ ማለት ነው። አሪፍ ካልሆነ ደግሞ ሪዱ አጌን ሌላ እንዲሰራላችሁ መጠየቅ ትችላላችሁ። ሶ እነዚህ ሁለቱን ዘፈኖች አሁን ዝም ብዬ ብቻ ፕሮምፕት በመስጠት እንዲጽፍልኝ እንዲሰራልኝ ዘፈን እንዲዘፍንልኝ አድርገዋለሁ ማለት ነው። ሁለተኛው አማራጭ ደግሞ እኔ አሁን ሁለተኛ የእናት ስለ እናት የተዘፈነ ሁለተኛ የሰማችሁትን ዘፈን ጂሚናይ ላይ ነበረ ግጥም እንዲጽፍልኝ ጂሚናይ ነው የጠየቅኩት። የመጀመሪያውን ደግሞ አሁን አያችሁ ጂሚናይ ላይ ሲገቡና እንዴት እንደምታደርጉ ላሳያችሁ ለማታውቁ ሰዎች ነው። በነገራችሁ ላይ እኔ እንደዚህ አይነት ቪዲዮዎችን ሲሰራ ኤዲት ምናምን አላደርግም ቅር እንዳይላችሁ። አሁን ጂሚናይ ላይ ገብቼ ስለ እናት ፍቅርና ስለ እናት ውለታ ለልጇ ብላ የከፈለችውን ዋጋ የሚገልጽ ዘፈን ስራልኝ ብዬ በአማርኛ እንዲሰራልኝ ግጥም እንዲሰጠኝ ጠየቅኩት ማለት ነው። ከዛን ጂሚናይ በዚህ መልክ ግጥም ጽፎ ሰጥቶኛል ማለት ነው። ከዛን ከተመቻችሁ ኮፒ ታረጋላችሁ፣ ካልተመቻችሁ ደግሞ ሌላ እስቲ ብላችሁ መጠየቅ ትችላላችሁ። ያው ኤአይ የቀን ሊሚታችሁ እስኪያልቅ ድረስ እምቢ አይላችሁም። ከዛን እኔ እንደዚህ ያየሁት እስቲ ቆይ ብዬ ልሞክረው ብዬ ኮፒ ያረኩትና ከዛን ኤዲት ማድረግ አለብኝ። ኦፍ ኮርስ ኤአይ ስለሆነ ይሳሳታል። የተሳሳተውን ማስተካከል አለብን ማለት ነው። ግን ከቻላችሁ ማለት ነው ግጥም መጻፍ ላይ ጎበዝ ከሆናችሁ የራሳችሁን ግጥም ብጽፉ በጣም ምርጥ ዘፈን ይሰራላችኋል ማለት ነው። አሁን ኮፒ አድርጌያለሁ። ከዛም ጎግል ዶክ እንትን ጎግል ላይ ታገኙታላችሁ። ከፕሌይ ስቶር ወይ አፕ ስቶርም ስልካችሁ ላይ አውርዳችሁ መጠቀም ትችላላችሁ። ለምን ዶክመንቶችን እና ጽሁፎችን ኤዲት ለማድረግ ይጠቅማቸዋል። እዛ ጋር ሄጄ ፔስት አረኩት ማለት ነው። ከዛን የተሳሳተውን ቃላቶችን ፊደላትን ምናምን እዛ ጋር ሄጄ አስተካክለዋለሁ ማለት ነው። በነገራችሁ ላይ ድራማም ስትሰሩ ጎግል ዶክ ይጠቅማችኋል። የተሰጣችሁትን ስክሪፕት ምናምን እዛ ሄዳችሁ አስተካክላችሁ ምናምን አማርኛ ያው እንግሊዘኛም ቢሆን ኤአይ ይሳሳታል። ብዙ ጊዜ የሴቶችን እንደ ወንድ አድርጎ ሊያወራ ይችላል። እነዛን ነገሮች እዚህ ጋር አምጥታችሁ ኤዲት አድርጋችሁ አስተካክላችሁ ከዛ ከዚህ ኮፒ አድርጋችሁ የቪዲዮ ጄኔሬተራችሁ ላይ ፔስት እያደረጋችሁ ምርጥ ቪዲዮ ይሰጣችኋል ማለት ነው። በዘፈንም እንደዛው። ኦኬ አሁን እያስተካከልኩኝ ነው። ቼክ አድርጉ። ሁሌም የኤአይ ቪዲዮ የኤአይ ዘፈን ስትሰሩ ግጥም ስታጽፍ ሁሉንም ነገር ቼክ ማድረግ ግዴታ ነው። ከዚህ ይሳሳታሉ፣ ሰው አይደሉም እና እኔ አሁን አይ ቲንክ ሁሉም ነገር አሪፍ ነው ብዬ አስባለሁ። አሁን ኮፒ ማድረግ አለብኝ። ከዚህ ኮፒ አድርጌ ብዙ ሰዎች በጣም ዩቲዩብ በቀደም የሰራሁት የዩቲዩብ ቪዲዮ ላይ ትዕግስትሽ ምናምን እያላችሁኝ ነው። እነዚህ ነገሮች መጀመሪያ ላይ ስታዩ ከባድ ይመስላሉ። መጀመሪያ ላይ ስትጀምሩ ከባድ ሊመስሉ ይችላሉ። ከዛን እየለመዳችሁት ስትሄዱ እንደ ማንኛውም ስራ ቀላል ይሆናል ማለት ነው። እኔ አሁን ምንም አይመስለኝም፣ እንደውም እንደ መደበሪያ ነው የማየው። ኦኬ አሁን ኮፒ አደርገዋለሁ። ከዛን ሄጄ ፍሎ ላይ ፔስት አደርገዋለሁ። በዚሁ አጋጣሚ ደግሞ አንዳንድ ነገሮች ልንገራችሁ ዘፈኑ እስኪደርስ ማለት ነው። ብዙ ጊዜ የኤአይ ኢሜጆች ወይ ደግሞ ፒክቸሮች ምርጥ ሆኖ አይወጡም። አንዳንዴ የሚሰጡን ሰዎች 3 እግር ሊኖራቸው ይችላል፣ 2 እጅ ሊኖራቸው ይችላል። እነዛን ነገሮች ኢግኖር እንዳታደርጉ። ኢትስ ኦኬ ኤአይ መሆኑን ያውቃሉ ሰዎች። በዛ ላይ ደግሞ ያ ነገር አሁን እዚህ ጋር አስገባውና ከዛን እንዲጽፍልኝ ዘፈን እስኪሰራልኝ አያችሁ ሰርቶ ጨርሷል። እኔ ሰናግሬ ሳንጨርስ ያው ቶሎ ነው የሚደርሰው። ኤዲት ማድረግ ያለው እዚህ ጋር እስቲ አዳምጡት።
ራሽን ረስተሽ እኔ ስታቆሚ እናቴ እኔ ሰው የህይወቴ መሪ የእናቴ ፍቅርሽ መጠጊያ ከለላ ከመስዋዕትነትሽ የተገኘ ተስፋ ቃላት አይገልጸውም የእናትነት ዋጋሽ በዕድሜ መኖር በታለው ሳይሽ በጨለማው ሌሊት በብርድና በቁርፋ ላብሽን አፍስሰሽ ስለኔ ስትለፍፋ ራሽን ረስተሽ እኔ ስታቆሚፋ። ሁለተኛ ዘፈኑ ያው ቅድም የሰማችሁት ዘፈን ነው። ስለ እናት የተዘፈነው ማለት ነው። መጀመሪያ ላይ ያሳየኋችሁ በሴትና በወንድ አድርጎ ነበር የሰጠኝ። ከዛን ዳውንሎድ ታረጉታላችሁ በምትፈልጉት ስታይል ማለት ነው። የኤአይ ዘፈኖች ደግሞ ማንኛውም ዘፈን በዚህ ሰዓት አይገስ የቪዲዮ ክሊፕ ምናምን ማየት የሚፈልግ ሰው ያለ አይመስለኝም። ሰዎች ማዳመጥ እንጂ ማየት አይፈልጉም በዚህ ዘመን። እናንተ በኢሜጅ አድርጋችሁ ምርጥ ምርጥ ኢሜጆችን ዘፈን የምታዳምጥ ሴት አሁን እዚህ ተምብኔል ላይ የተጠቀምኩት አይነት ኢሜጅ ተጠቅማችሁ ራሱ የወንድ የሴት የተፈጥሮ ቦታ ላይ ጊታር እየመታች ምናምን የምትሰራ የምትጫወት የዘፈን እንደሚጫወት ሰው አድርጋ ምናምን ሴት ቆንጆ ሴት ስራልኝ ብላችሁ የኤአይ ኢሜጅ ብትጠይቁና ከዛን ያን ኢሜጅ ተጠቅማችሁ ቪዲዮ ዘፈናችሁን በዛ መልክ ዩቲዩባችሁ ላይ ቲክቶካችሁ ፌስቡካችሁ ላይ ብትፖስቱ ይታያል። በዛ ላይ ደግሞ ሰዎች እንደዚህ አይነት ነገሮችን አሁን ቫይራል ስለሆኑ ይታያሉ፣ ይወዳሉ። ግን የኤአይ ሌብሉን ኦን ማድረግ እንዳትረሱ ሞኔታይዝ ለማድረግ። በቀጣይ ደግሞ እንዴት የኤአይ ቪዲዮ እና ዘፈኖችን ሞኔታይዝ ለማድረግ እንዴት የኤአይ ሌብሉን ኦን ማድረግ እንዴት እንደሚችሉ አሳያችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት፣ ሰብስክራይብም አድርጉ።